በልጆች ላይ የሚከሰት የጆሮ ኢንፌክሽን በብዛት የሚታይና ወላጆችን የሚያስጨንቅ የጤና ችግር ነው። ይህ መመሪያ ወላጆች ስለ በሽታው ምልክቶች፣ መንስኤዎችና የመከላከያ መንገዶች በቂ ግንዛቤ እንዲኖራቸው ይረዳል። ሰላም ጤና ይስጥልኝ። ዶክተር ይልቃል ነኝ፣ የህፃናት ስፔሻሊስት ሐኪም። የጆሮ ኢንፌክሽን ምንድን ነው? የጆሮ ኢንፌክሽን የሚከሰተው ከጆሮ ታምቡር ጀርባ ባለው ክፍት ቦታ ላይ ባክቴሪያ ወይም ቫይረስ ሲገባ ነው። ይህ ወደ እብጠት፣ ህመምና ፈሳሽ ማከማቸት ያመራል። ዋና ዋና ምልክቶች ልጆች ስሜታቸውን በግልጽ መናገር ስለማይችሉ የሚከተሉትን ምልክቶች ማስተዋል ያስፈልጋል። ጆሮን መጎተት ወይም መነካካት፣ ህፃኑ ደጋግሞ ጆሮን የሚነካካ ከሆነ። ከፍተኛ ልቅሶና መነጫነጭ፣ በተለይ ህፃኑ በሚተኛበት ጊዜ ህመሙ ስለሚበረታ። ትኩሳት፣ የሰውነት ሙቀት መጨመር። ከጆሮ የሚወጣ ፈሳሽ፣ መግል ወይም ፈሳሽ ከጆሮ ሲወጣ ማየት። የመስማት ችግር፣ ለድምፅ ቀስ ብሎ ምላሽ መስጠት። የምግብ ፍላጎት መቀነስና እንቅልፍ ማጣት። የጆሮ ኢንፌክሽን ለምን በልጆች ላይ ይበዛል? ልጆች ከትልልቅ ሰዎች ይልቅ ለጆሮ ኢንፌክሽን የመጋለጥ ዕድላቸው ሰፊ ነው። ምክንያቱም የጆሮ ቱቦ የልጆች ቱቦ አጭርና ቀጥ ያለ በመሆኑ ፈሳሽ በቀላሉ ያከማቻል። ያልዳበረ የመከላከል አቅም፣ የልጆች በሽታ የመከላከል አቅም ገና በማደግ ላይ ያለ ስለሆነ ለኢንፌክሽን ተጋላጭ ናቸው። የመከላከያ መንገዶች ወላጆች የሚከተሉትን በማድረግ የልጆቻቸውን ጤና መጠበቅ ይችላሉ። ጡት ማጥባት፣ ቢያንስ እስከ 6 ወር ድረስ ማጥባት የተሻለ የመከላከል አቅም ይሰጣል። የአመጋገብ ሁኔታ ሕፃኑን በጡጦ ሲያጠቡ ጋደም አድርገው ሳይሆን ቀና አድርገው የያዙት። ከጭስ መራቅ፣ ሕፃናት ከሲጋራ ጭስና ከማንኛውም ጭስ ማራቅ። ክትባት፣ ሕፃናትን በሚገባ ማስከተብ። ንጽህና፣ እጅን በሳሙና ደጋግሞ መታጠብ የጀርሞችን ስርጭት ይቀንሳል። በቤት ውስጥ የሚደረግ እንክብካቤና ሕክምና፣ በሐኪም ትዕዛዝ የሚሰጡ የህመም ማስታገሻዎችን መጠቀም። ሙቅ ወይም ቀዝቃዛ ጨርቅ፣ የታመመ ጆሮ አካባቢ በጨርቅ መጠቅለል ህመሙን ሊያስታግስ ይችላል። የሐኪም ምክር፣ ብዙዎቹ ኢንፌክሽኖች በራሳቸው ጊዜ ሊድኑ ቢችሉም ህመሙ ካልቀነሰ ወይም ትኩሳቱ ከቀጠለ በአቅራቢያው የሚገኝ የጤና ተቋም መሄድ አስፈላጊ ነው። ማሳሰቢያ፣ ያለ ሐኪም ትዕዛዝ ማንኛውም አይነት ፈሳሽ ወይም መድኃኒት ወደ ሕፃኑ ጆሮ ውስጥ አይጨምሩ። አመሰግናለሁ።